ሳናውቀው አይምሮአችንን የሚጎዱ በየቀኑ የምናደርጋቸው የተለያዩ ልማዶች አሉ። በዚህ ዘመን አብዛኞቻችን አይምሮአችንን በተለያየ መንገድ እየጎዳነው እንገኛለን። ከስልክ ኮምፒውተር ጨረር ጀምሮ እስከ ትልልቅ ሱሶች ድረስ። ይህም በአይምሮ የሚከናወኑ ስራዎችን እንደ ውሳኔ መስጠት፣ ችግሮችን መፍታት፣ ስሜትን መቆጣጠር፣ የተወሳሰቡ ነገሮችን መረዳት የመሳሰሉ ነገሮችን ለማከናወን እየከበደን ይገኛል። እነዚህ የማሰብ አቅማችንን እያዳከሙ ያሉ ልማዶች ምንድናቸው? በዛሬው ቪዲዮ በየቀኑ የምናደርጋቸው ነገር ግን የአይምሮን የማሰብ አቅም እየጎዱ ያሉ በሳይንስ የተረጋገጡ አሁኑኑ ልታስወግዷቸው የሚገቡ 10 ልማዶችን እናወራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የአይምሮአችንን አቅም እየጎዱ ካሉ ልማዶች መካከል አንደኛው ጭንቅላትን ተሸፋፍኖ መተኛት። እስከ ጭንቅላት ተሸፋፍነን ስንተኛ ወደ ጭንቅላታችን የሚገባው የካርቦን ዳይኦክሳይድ መጠን ይጨምራል፣ እንዲሁም ኦክሲጅን ይቀንሳል። ይሄም አይምሮአችን በከፍተኛ መጠን የሚጠቀመው ወሳኝ የሆነው ኦክሲጅን ማነስና የካርቦን ዳይኦክሳይድ መጠን መጨመር በመጠኑም ቢሆን በጭንቅላት ላይ ጉዳትን ያስከትላል። ምክንያቱም ግልጽ ነው። ጭንቅላታችን በአግባቡ ስራውን ለማከናወን የሚጠቀመው ኦክሲጅንን ስለሆነ ነው። ከምንተነፍሰው ትንፋሽ አብዛኛው ይዘት ኦክሲጅን የሚሄደው ወደ ጭንቅላታችንም በመሆኑ ነው። በአተነፋፈስ ስርዓት ውስጥ ሳንባችን ኦክሲጅንን አስቀርቶ ካርቦን ዳይኦክሳይድን ያስወጣል። ይህ መደበኛው የአተነፋፈስ ስርዓት ነው። ታዲያ ተሸፋፍነን ስንተኛ አዲስ አየር ስለማይኖር ያንን ያስወጣውን ካርቦን ዳይኦክሳይድ መላልሶ ስለሚያስገባ የኦክሲጅን እጥረት ይገጥመናል። ይሄም በጭንቅላት ላይ ጉዳትን ያስከትላል ማለት ነው። ስለዚህ አንደኛው ጭንቅላትን ተሸፋፍኖ መተኛት ነው። ሁለተኛ ከፍተኛ የሆነ ስክሪን ታይም። ይሄ ማለት በስልክ ወይም በኮምፒውተር ላይ የምታጠፉት ጊዜ ማለት ነው። ታዲያ ጠቃሚው ነገር ሆነ ጎጂ ነገር የምትሰሩት አሁን እያወራን ያለነው ስለምትጠቀሙበት ነገር ጉዳይ ሳይሆን መጠቀማችሁ ብቻ የሚያመጣባችሁን ጉዳት ነው። በአጭሩ ስናብራራው በኮምፒውተርና ስልክ ከመሳሰሉ ስክሪን ካላቸው ነገሮች የሚወጣው ጨረር ብሉ ላይት በመባል ይታወቃል። ታዲያ ይህ በአይምሮአችን ላይ ከፍተኛ ጉዳትን ከሚፈጥሩ ላይት ውስጥ ዋነኛው ነው። ይህንንም አምራቾቹም ሆነ ሳይንስ በደንብ ስለሚያውቀው ሙሉ ለሙሉ ባያጠፋውም ግን ጨረሩን የሚቀንስ ሲስተም አላቸው። ይህን ስላችሁ አትጠቀሙ ሳይሆን ብዙ ሰዓት አታጥፉ እያለን ነው። በተጨማሪም ግዴታ ከሆኑባችሁ ከየትኛውም መነጽር መሸጫ ልክ እንደ ሶላር መነጽር ብሉከትንም ገዝታችሁ ልትጠቀሙ ትችላላችሁ። እዛ ድረስ ያህል አልሄድም ካላችሁ ደግሞ በስልክ ውስጥ የሚገኘውን ብሉከት ኦን በማድረግ እንድትጠቀሙ መክራለሁ። ታዲያ ግን ይህ ነጥብ በስክሪን ላይ የምታሳልፉትን ጊዜ ቀንሱ ለማለት ነው። በስክሪን ላይ የምናሳልፈው ታይም አይምሮአችንን ይጎዳዋል ማለት ነው። ሶስተኛ በቂ ውሃ አለመጠጣት። ከሰውነታችን ክፍል ከፍተኛውን የውሃ መጠን የሚጠቀመው አካላችን አይምሮ ነው። የሰውነታችን 2/3 ወይም 60% ውሃ ነው። ታዲያ ብዙ ጊዜ ውሃ ጠጡ በቀን እስከ 8 ብርጭቆ እየተባለ እንሰማለን። ታዲያ ይሄ ሁሉ ለምንድን ነው? አይምሮአችን ሆነ ሰውነታችን ውሃ ስንጠጣ ምንድን ነው የሚጠቀመው? የሚፈጠረው እንደዚህ ነው። በሰውነታችን ውስጥ ያሉ ሴሎች በሙሉ በውሃ ላይ ጥገኛ የሆኑ ናቸው። በቂ ውሃ የማያገኙ ከሆነ ግን እያንዳንዱ ሴል በአግባቡ ስራውን ማከናወን እየከበደው ይመጣል። በውሃ እጥረት ከሚፈጠሩ ችግሮች መካከል አንደኛ የራስ ምታት፣ ትኩረት የማጣት፣ ግራ የመጋባት ስሜቶች ዋነኛዎቹ ናቸው። ስለዚህ ችግሮቹን እንኳን ካስተዋላችሁ በአይምሮ ላይ የሚደርሱ ጫና መሆናቸውን ትገነዘባላችሁ። ስለዚህ ሁልጊዜም አይምሮ በፍጥነት ማሰብ እንዲጀምርና ጤነኛ እንዲሆን የፈሳሽ መጠናችሁን ተቆጣጠሩ ወይንም በቂ ውሃ ጠጡ። አራተኛ የእንቅልፍ ማጣት። አይምሮ ከፍተኛውን ሪከቨሪ ወይም ራሱን የሚያድስበት ጊዜ የእንቅልፍ ሰዓት መሆኑ የታወቀ ነው። ታዲያ በከፍተኛ ውጥረት እየሰራን በስራም ቢሆን በተለያየ ምክንያት በጥናትም በማንበብም በምንም እንቅልፋችሁን ሰውታችሁ አታድርጉ። ይህ ማለት ያጠናችሁት፣ ያነበባችሁት፣ የሰራችሁት ሁሉ በአይምሮ ሜሞሪ ስር የሚመዘገበው በቂ እንቅልፍ በመተኛት ስለሆነ ነው። ስለዚህ አስፈላጊና በቂ እንቅልፍ አድርጉ። በምንተኛበት ጊዜ የሚከናወነውን በጥቂቱ ለማስረዳት ያክል እንቅልፍ ላይ በምንሆንበት ጊዜ አይምሮ ቀኑን ሙሉ የመዘገበውን ኢንፎርሜሽን እያጣራ ከአጭሩ ትውስታችን ወደ ረጅሙ ትውስታ የሚወስድበት
በምንገባበት ጊዜ ነው። ያም ማለት ከንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል ማለት ነው። ድብቁ የአእምሮ ክፍል ማለት ደግሞ ልማዳችንን የሚቆጣጠር ለረጅም ጊዜ አብሮን የሚኖር ዕውቀትን የሚከማችበት የአእምሮ ክፍል ነው። ንቁ የአእምሮ ክፍል ደግሞ አሁንና ለጊዜው ብቻ የሚሆኑ ፈጣን ትውስታዎችን የሚመዘግብ ሲሆን በቀን ውስጥ የስሜትና የልማድ ጉዳዮችን ድብቁ የአእምሮ ክፍል ሲቆጣጠር የዕውቀትና ጊዜያዊ የማሰብና የውሳኔ የምርጫ ጉዳዮችን ደግሞ ንቁ የአእምሮ ክፍል ይቆጣጠራል። ስለዚህ በምንተኛበት ጊዜ ሰውነታችን እረፍት ላይ ሲሆን አእምሮ ደግሞ ራሱን ማደስ ላይ ይሰራል ማለት ነው። ስለዚህ በቂ እንቅልፍን አግኙ። አምስተኛ የተስተካከለ አመጋገብን አለማግኘት። አእምሮ እንዲጎለብት የሚያደርጉ ብዙ ምግቦች አሉ። ለምሳሌ ፋቲ አሲድ ምግቦች እንደ አሳ፣ ቫይታሚን ያላቸው አትክልትና ጥራጥሬ ምግቦች እያልን ብዙ መጥቀስ እንችላለን። አእምሮአችንንም ሰውነታችንንም የሚጎዱ ምግቦች ደግሞ አሉ። ጃንክ ፉድ የምንላቸው የተጠበሱ ምግቦች፣ መንገድ ላይ የሚሰሩ ፈጣን ምግቦች፣ ጣፋጭ የበዛባቸው የተለያዩ የቅባት መጠናቸው ከፍተኛ የሆኑ ምግቦች መመገብ ለጤናም ሆነ ለአእምሮ ከፍተኛ ጉዳትን ያስከትላሉ። በይበልጥ ስኳር የበዛባቸው ጣፋጮችን መብላት ለታይፕ 2 ስኳር ህመምና ለጥርስ ህመም፣ ፊት ላይ ብጉር እንዲወጣና ለውፍረት እንደሚያጋልጥ የጤና ባለሙያዎች ይናገራሉ። ታዲያ ስኳር የበዛባቸው ምግቦች ከሰውነትና ከጤና እንጂ እንዴት ከአእምሮ ጋር ይገናኛል ብላችሁ ልትጠይቁ ትችላላችሁ። ታዲያ ስኳር የበዛባቸው ምግቦች መመገብ የምግብ ፍላጎትን ከሚያጠፉ ነገሮች የመጀመሪያው ነው። ሰውነታችን ፕሮቲንና የተመጣጠነ ምግብን ስለማያገኝ ወደ አእምሮ የተመጣጠነ ንጥረ ነገሮችን እንዳይደርሱ ያደርጋል። አእምሮአችን በዚህ ምክንያት ኢነርጂ ስለማያገኝ ለመድከምና ለተለያዩ ጉዳዮች ይጋለጣል። የማስታወስ ችግር፣ ትኩረት የማጣት፣ የጭንቀት ችግሮችን ያመጣል። ይህ ሁኔታ በይበልጥ በሕፃናት ላይ ሊከሰት ይችላል። ስለዚህ ለልጅም ቢሆን ጣፋጭ ነገሮችን አታብዙባቸው። እንዲሁም ለራሳችን ስኳር የበዛባቸውን ምግቦች ለጤናም ሆነ ለሰውነት ለአእምሮም ጎጂ መሆኑን አውቀን እንደ አቅማችን የሚገኙ ጤነኛ ምግቦችን መመገብ እናዘውትር። ስለዚህ የአእምሮን አቅም ከሚጎዱ ነገሮች አምስተኛው የተስተካከለ አመጋገብ አለመኖር ነው። ስድስተኛ የሚጮሁ ነገሮች። ይህ በከፍተኛ መጠን አእምሮን ከሚረብሹ ነገሮች መካከል ዋነኛው ነው። ይህ በሁለት ሁኔታዎች ሊከሰት ይችላል። አንደኛው በአካባቢያችን ባሉ ነገሮች፣ ለምሳሌ ያክል በአቅራቢያችን በሚገኙ ሙዚቃ ቤቶች፣ ጭፈራ ቤቶች፣ የመኪና ድምጾች እንዲሁም በፋብሪካ የሚወጡ የትኛውም አይነት የማሽን ድምጾች ቀስ በቀስ አእምሮአችንን እየጎዱና ውስጣችን ያለውን የመረጋጋት ስሜት እየረበሹ የሚሄዱ ነገሮች ናቸው። እነዚህ ነገሮች ራሳችንን እንዳናዳምጥ በተረጋጋ መንፈስ ማሰብ እንዳንችል የሚያደርጉ ነገሮች ናቸው። ሰው ከራሱ ጋር ጥሩ ጊዜን ለማሳለፍ ጸጥ ያለ አካባቢ ያስፈልገዋል። ይህም ሁል ጊዜም የሚጮህ ነገር ያለበት ቦታ ላይ የምናሳልፍ ሲሆን በከፍተኛ ሁኔታ አእምሮአችን ኃይሉን እያጣና እየተጎዳ ይሄዳል ማለት ነው። ለዚህም መፍትሄው ምናልባት አንዳንዶች ሲያረጉ አይታችሁ ሊሆን ይችላል። ጆሮ ላይ ጥጥን በማድረግ ወደ ውስጥ የሚገባውን የድምፅ መጠን መቀነስ ነው። ቀላል መፍትሄ ነው፣ ግን ካላደረግነው ጉዳቱ የከፋ ነው። ሁለተኛው ደግሞ በጆሮ ማዳመጫ ሙዚቃን ወይም መዝሙርን በምናዳምጥበት ጊዜ ድምፁን ጮክ ማድረግ ለጆሮ ብቻ ሳይሆን ለአእምሮ ጉዳት ያጋልጣል። ስለዚህ ድምፁን ዝቅ በማድረግ ማዳመጥ። በብዛት ያሉ ስልኮች ድምፅ ስንጨምር ራሱ በተለያየ መንገድ ከሚፈለገው በላይ እንደሆነ ያመላክቱናል። አንዳንድ ስልኮች በቀጥታ በጽሑፍ በመንገር ኦኬ ካልን ብቻ ድምፁን ይጨምሩልናል። አንዳንድ ስልኮች ደግሞ በቀለም ከሆነ ስቴፕ በኋላ ድምፅ መጨመሪያው ላይ ቀይ በመሆን ዋርኒንግ ይሰጣል፣ ወይንም አደጋ ላይ ነው ያላችሁት በማለት ያስጠነቅቃል። ስለዚህ በተቻላችሁ መጠን በጆሮ ማዳመጫዎች ስታዳምጡ ድምጡን ዝቅ አድርጋችሁ ማዳመጥ ከአእምሮ ላይ ካሉ አደጋዎች እንደሚከላከል ሁልጊዜ ማስታወሱ። ስለዚህ በአጠቃላይ ስድስተኛው ነጥብ ከፍና ጮክ ካሉ ድምጾች ራስን መጠበቅ ነው። ሰባተኛ ሱሶች። ይህንን ስንል ብዙ አይነት ሱሶች አሉ የአእምሮን ጤና የሚነኩ። ታዲያ
ከነሱ በከፍተኛ ደረጃ የፖርኖግራፊ ሱስ ሲሆን ስለሱ በሌላ ቪዲዮ በተብራራ መንገድ እሰራላችኋለሁ። ከፖርን ቀጥሎ ግን በከፍተኛ ሁኔታ የአእምሮን ጤና ከሚጎዱ ሱሶች መካከል ሲጋራና መጠጥ በከፍተኛ ደረጃ ተመዝግበዋል። ሁላችንም መጠጥና ሲጋራ የተለያየ ጉዳት እንዳላቸው ለጤናም ተስማሚ እንዳልሆኑ እናውቀዋለን። ነገር ግን ዛሬ የምነግራችሁ ከሰውነትና ከጉበት ከሳምባ ጉዳታቸው በተጨማሪ ሁለቱም ሱሶች በቀጥታ የአእምሮን የማሰብ አቅም የሚጎዱ መሆናቸውን ነው። አእምሮ ለማሰብ ከፍተኛ የሆነ የኦክስጅን መጠን የሚጠቀም ሲሆን ሲጋራ ማጨስ ደግሞ የአእምሮ የሚደርሰውን የኦክስጅን መጠን በከፍተኛ ሁኔታ ይቀንሰዋል። ከዛም በተጨማሪ ሲጋራ በውስጡ በያዘው ኒኮቲን አማካኝነት ለአእምሮ ጊዜያዊ መነቃቃትን ነገር ግን ያለ ኒኮቲን ያለ መነቃቃትን ይፈጥራል። ያም አእምሮ በጥቂቱ ነቃ ለማለት ከቀን ወደ ቀን የሚያስፈልገው የኒኮቲን መጠን እየጨመረ ከአንድ ሲጋራ ወደ ፓኮ ወደ 2 ፓኮ እያደገ የሲጋራ ጥገኛ ይሆናል ማለት ነው። ይህም በአጭሩ ሱስን ይፈጥራል እያልን ነው። ይህ ታዲያ በአእምሮ ላይ ሁሌም ተፈጥሯዊ ያልሆነን ጊዜያዊ መነቃቃትን የሚፈጥር ሲሆን ያም ከጊዜ ወደ ጊዜ አእምሮ በራስ መቻሉን፣ ትኩረቱን፣ ማስተዋሉን ሁሉ እያጣ ይሄዳል ማለት ነው። በዚህም ምክንያት አእምሮ በከፍተኛ ሁኔታ እየተጎዳ ይሄዳል። ወደ አልኮል መጠጥ ስንሄድ ደግሞ አልኮል አእምሮን መጉዳት የሚጀምረው ጉበት አልኮልን ማጣራት ሲያቅተው በደም ውስጥ መሰራጨት ከሚጀምርበት ጊዜ አንስቶ ነው። አንድ ሰው አልኮል በሚጠጣበት ወቅት ዶፓሚን በከፍተኛ ሁኔታ በአእምሮ ስር መለቀቅ ይጀምራል። ዶፓሚን የደስታ ሆርሞን የሚባለው ነው። ታዲያ ይህ ኬሚካል ተፈጥሯዊ ባልሆነ መንገድ መጠኑ ሲጨምር ጊዜያዊነትና ጥገኝነቱ እየጨመረ ይሄዳል። ያም ዶፓሚን በተፈጥሯዊ መንገድ እንዲሰራጭ ማድረግ እየከበደን ይመጣል ማለት ነው። ስለዚህ ያለ አልኮል መጠጥ በድብርትና በጭንቀት ውስጥ እንዘፈቃለን ማለት ነው። ይህም በቀጥታ አልኮል ከአእምሮ ጋር ያለውን ግንኙነት ያሳየናል። ስለዚህ አልኮል መጠቀም አቁሙ። በአጠቃላይ የትኛውም አይነት ከውጪ የሚገባ መጥፎ ሱሶች ሁሉ ለአእምሮ ጎጂ መሆናቸውን ተገንዘቡ። ግን በዋነኝነት ከሲጋራና ከአልኮል መጠጦች ተቆጠቡ። 8ኛ ብዙ ስራ በአንድ ጊዜ ማከናወን። ይህ ማለት ትኩረትን ስለመጠበቅ ነው። ያም በአጭሩ በአንድ ጊዜ ውስጥ ብዙ ሐሳብና ስራ በሚኖርበት ጊዜ ትኩረት ስለሚከፋፈል አእምሮ የማስታወስ አቅሙ እየተጎዳ ይመጣል። ይህ በአሁኑ ዘመን ላይ ቲክቶክ ነው ማለት እንችላለን። ያም አንድ ሰዓት ውስጥ ብዙ የተለያዩ ሐሳብና አይዲያ የተለያዩ ጉዳዮችን ስክሮል በማድረግ በምንመለከትበት ወቅት አእምሮአችን ትኩረቱን መሰብሰብና ማሰላሰል ስለማይችል ውሳኔና ምርጫ በሚያከናውነው አእምሮአችን ክፍል ላይ ጉዳት እየደረሰ ይመጣል። ይህ በሳይንስ የተረጋገጠ ጉዳይ ነው። ስክሮል እያረግን ብዙ ሰዓት ሲያልፍ ብዙ ያወቅን ይመስለናል። ነገር ግን ምንም አይነት ዕውቀትን አልገነባንም። ምክንያቱም ይህን በምናረግበት ወቅት በአጭሩ ትውስታ የአእምሮ ክፍላችን ውስጥ አስፈላጊው ዕውቀት ተፈላጊውን ጊዜ ሳይሰጠው በተቆራረጠ መንገድ ስለሚቀመጥ ነው። እያወራው ያለሁት ስለማይጠቅም ቪዲዮ ስለመመልከት አይደለም። የአንዳንዶቻችን ስልክ ላይ ምናልባትም የምንመለከተው ለራሳችን ለዓላማችን የሚጠቅመንን ብቻ በመሆኑ አልጎሪዝሙ ይህንን ተረድቶ ያንን ብቻ እየመረጠ ሊያመጣልን ይችላል። ስለዚህ የምናወራው ቪዲዮ አይጠቅምም ሳይሆን ነገር ግን በስፋት ያላሰባችሁበትና በደቂቃ ውስጥ በሚቀያየር የቪዲዮ ሐሳብ ምክንያት አጭር ትውስታ የሚያከማቸው የአእምሮ ክፍል ባልተጨበጠና በተቆራረጠ ሐሳብ ይሞላል እያልን ነው። ያም ሐሳቡ ላይ በጥልቀት ባለማሰባችን፣ ባለመምረጣችን፣ ባለመለየታችን ምክንያት ያ ሁሉ በአንድ ሰዓት ውስጥ የተመለከትነው ከ60 በላይ የአንድ ደቂቃ ቪዲዮዎች ሙሉ ለሙሉ ኪሳራ ይሆናል። ኪሳራነቱም የሚረጋገጠው በምንተኛበት ጊዜ አእምሮ የተጨበጠ ነገር ከአጭር ትውስታ ምንም ስለማያገኝ ወደ ረጅም ትውስታ የሚተላለፍ ነገር የለም ማለት ነው። ያም ማለት ዛሬ ያያችሁት ቪዲዮ በጥቂት ጊዜ ውስጥ ምናልባትም ከ1 እስከ 3 ወር ውስጥ ባለ ጊዜ ውስጥ ሙሉ ለሙሉ ከአእምሯችን ይጠፋል ማለት ነው። ሙሉ ለሙሉ ነው ያልኩት። ያም ማለት አይታችሁት እንደነበር እስከማታስታውሱ ድረስ። ይህ ሁሉ አንድ ሰው ትኩረቱን ለመጠበቅ በአንድ ጊዜ አንድ ነገር ላይ ብቻ ማሰላሰል እንዳለበት የሚያሳየን ነው። ስለዚህ ከሶሻል ሚዲያ ወጥተን በአንዴ 2 እና 3 ስራ መስራትስ ብለን ብንጠይቅ ይሄም ውጤታማ የማያረገን ነው።
ለምሳሌ ብዙዎቻችን በኮምፒውተር ስራ እየሰራን በዛው ደግሞ በቴሌግራምና በመሳሰሉ ማህበራዊ ሚዲያ የሚላክልንን መልእክት እየመለስን ስንሰራ ብዙም ችግር ያለው አይመስለንም። ግን ከፈለጋችሁ ሞክሩት። ያንን ስራ ያለ መልእክት መላላክ ስትሰሩት 30 ደቂቃ የሚፈጅ ቢሆን መልእክት እየተላላካችሁ ስትሰሩት 3 ሰዓትና ከዛ በላይ ሊፈጅባችሁ ይችላል። ይህ ምንድነው ብላችሁ ስትመለከቱ የሰው ልጅ ትኩረቱን ሰብስቦ አንድ ነገር ላይ ከሰራ ውጤታማ እንደሚሆን፣ ይህም ማለት ሁለት ያባረረ አንድም አይዝም እንደሚለው የሀገራችን ባህል እንደማለት ነው። ስለዚህ በአንድ ጊዜ አንድ ነገር ብቻ አድርጉ። 9ኛ እንቅስቃሴ አለማድረግ። ለማስታወስ ለትኩረትና ለንቃት ከሚጠቅሙ ነገሮች ዋነኛው የሰውነት እንቅስቃሴ ነው። ታዲያ ይሄንን ካልን የሰውነት እንቅስቃሴ አለመኖር በቀጥታ ጉዳት አለው ማለት ነው። ያም ማለት ስራችን መቀመጥ ወይም መቆም ብቻ የሚጠይቅ ከሆነ ከጤናም ባሻገር በአእምሮ ላይ አይነተኛ ጉዳትን ያስከትላል። ያም ድብርት፣ ጭንቀት፣ መፍዘዝ የመሳሰሉ ነገሮችን። ስለዚህ ይህንን ለመከላከል እንቅስቃሴ ያስፈልጋል ማለት ነው። ግን እንቅስቃሴ ሲባል ሁልጊዜም ከባባድ ስፖርት ማለት እንዳልሆነ ልብ ልትሉ ይገባል። ወክ ማድረግ፣ መንጠራራት፣ ባለንበት ሰውነታችንን በጥቂቱ ማፍታታት እንቅስቃሴ ነው። ስለዚህ ይህንን በማድረግ አእምሯችሁን ጠብቁ። 10ኛ እና የመጨረሻው መጥፎ ሐሳቦች። ይሄ ዋነኛው የአእምሮን ከሚጎዱ ነገሮች መካከል በቀዳሚነት ሊጠቀስ የሚገባው ነው። ይሄ ማለት አእምሮ በእናንተና በምትነግሩት ነገር ላይ ሙሉ ለሙሉ እምነት ያሳድራል። ይህም ማለት ለራሳችሁ የምትነግሩት አልረባም፣ አልጠቅምም በሆነ ቁጥር አእምሮ እየተጎዳና እስከ እብደት ድረስ ለሚደርስ የከፋ አደጋ ሊያጋልጥ ይችላል። እንደዚሁም በየቀኑ ለአእምሯችሁ መልካም ነገርን የምትናገሩ ከሆነ ደግሞ ሴሎቹ እየበለጸጉና በደንብ እየጎለበቱ ይሄዳሉ። ስለዚህ ንቃትና ትኩረት ያለው የማስተዋሉ መጠን ከፍ እያለ ይሄዳል። ስለዚህ ሁልጊዜም አእምሮ እንዳይጎዳ መጥፎ ሐሳብን አስወግዱ። ይህንን ስንል ስለ ራሳችሁ ብቻ ሳይሆን ስለ ሰውም ቢሆን ያለን መጥፎ ሐሳብ፣ ሴራን፣ ቀመርን አስወግዱ። ምክንያቱም ሁሉም ነገር ኢነርጂ ነው። ስለዚህ መጥፎ ኢነርጂን ወደ እናንተ ይስባል። ሳታውቁት ጨለምተኛና ውስን ሐሳቢ ትሆናላችሁ። ስለዚህ በአጠቃላይ መጥፎ ሐሳብን አስወግዱ። በምትኩ በመልካም ሐሳብና በምስጋና ተሞሉ። ያን አእምሮአችሁ በከፍተኛ መጠን መሻሻል ይጀምራል። የአእምሮን የማስተዋል መጠን ስለማሻሻል የበለጠ ማወቅ ከፈለጋችሁ ከዚህ ቀጥሎ የሚመጣላችሁን ቪዲዮ አዳምጡት፣ ወይም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጫለሁ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።